ኦርቶዶክሳውያን ልብ በሉ ይሄን መጽሐፍ ቅዱስ ስላነበብኩኝ ብቻ አይሁድ ልትሆኝ ነው ወይ ብላኛለችና መሲ ቪዲዮን እስከ መጨረሻው አዳምጡ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አይሁድ ለመሆኑ መጽሐፍ ቅዱስን የምታነቢው አይደለምን ተብሎ ተጽፏል። ድንግል ማርያም አይሁዳዊ ናት። ክርስቶስ ኢየሱስ የአይሁድን ሃይማኖት የሰበከ መምህር እንጂ የሚመለክ ፈጣሪ አይደለም። እሺ ኢየሱስ ክርስቶስ ለምን እንደተላከ መጀመሪያ አራት ነገሮችን ልጥቀስልሽ። አንደኛ ሰውን ከኃጢአት ለማዳን፣ ዓለምን ለማዳን፣ እውነትን ለማስተማርና ሕይወትን ለመስጠት ነው። ከዛ በመቀጠል ደግሞ ኢየሱስ ክርስቶስ ጌታ መሆኑን ማረጋገጫ ልንገርሽ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምን ይላል መሰለሽ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና፣ በክብር ማለት ነው። በእርሱ የሚያምን አይፈረድበትም። ኢየሱስ ክርስቶስ ጌታ ነው ብሎ ያመነ አይፈረድበትም። ካላመነስ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑን ተፈርዶበታል። እኔ አላልኩም ያለው መጽሐፍ ቅዱስ ነው። ስለዚህ ኢየሱስ ክርስቶስ ጌታ አይደለም አልሽኝ። እኔ ደግሞ ኢየሱስ ክርስቶስ ጌታ ነው እያልኩ ነው። የት ነው ያለው? እዚህ ጋር ነው ያለው። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 16 እስከ ቁጥር 18 ላይ ማንበብ ትችላለሽ። እሺ ይሄን